በኢትዮጵያ አየር መንገድ በአውሮፕላን ጥገና ክፍል በተለያየ ዲፓርትመንት ሰልጣኝ አውሮፕላን ጥገና የስራ ማስታወቂያ ወጥቶ ነበረ። በዛም መሰረት የመጀመሪያውን ቪዲዮ አፕላይ እንድታደርጉ ማስታወቂያው እንደወጣ ሼር አድርጊያችሁ ነበረ። ከዛ በኋላ ብዙ ጥያቄ ሲደርሰኝ ነበረ። ከነዚህም ጥያቄዎች መሀል ብዙዎቻችሁ የጠየቃችሁኝና በዚህ ቪዲዮ የምንመለከተው ወደ 5 ጥያቄዎችን አዘጋጅቻለሁ። እነሱን ጥያቄዎች በዚህ ቪዲዮ ለመመለስ እንሞክራለን። ከጥያቄዎቹ መሀል ብዙ ሰው የጠየቀኝና የመጀመሪያው ጥያቄ የአውሮፕላን ጠጋኝ ወይም ኤርክራፍት ቴክኒሻን ወራዊ ደሞዝ ስንት ነው የሚለውን በዚህ ቪዲዮ እንመለከታለን። ሁለተኛው ደግሞ የኢንተርቪው፣ የግሩፕ ዲስከሽን፣ የሪትን ኤግዛም እና የሜዲካል ሂደቱ ምን ይመስላል የሚለውንም እንመለከታለን። በሶስተኛው ደረጃ ደግሞ የትምህርት ጊዜው፣ የትምህርት ሂደቱ ምን ይመስላል፣ የትምህርት ቤት ቆይታ በአቪዬሽን ዩኒቨርሲቲ ያለው ቆይታ ምን ይመስላል ይላል። አራተኛው ደግሞ የስራ አይነት ወደ ውጭ ሀገር የሄዶ መስራት እድል አለን ወይስ ሀገር ውስጥ ብቻ ነው የምንሰራው የሚለውና በአምስተኛ ደግሞ ሁሉን ነገር ፕሮሰስ ጨርሳችሁ ወደ አቪዬሽን ዩኒቨርሲቲ ከመግባታችሁ በፊት ዋስ ማዘጋጀት አለባችሁ። ለእናንተ ዋስ የሚሆነው ሰው ምን ማዘጋጀት አለበት፣ ምን ማሟላት አለበት የሚለውንና ስድስተኛ ደግሞ ከቴክኒሻን ወደ ፓይለትነት መቀየር ይቻላል ወይ በሂደት የሚሉትንና ተያያዥ ጥያቄዎች ከነዚህ ጋር አብሮ የሚነሱ ጥያቄዎችን በዚህ ቪዲዮ ለመመለስ እሞክራለሁኝ። ቪዲዮውን እስከ መጨረሻው ተከታተሉት። ያው ከምዝገባ በኋላ ስክሪኒንግ ካደረጋችሁ በኋላ የሚሆነው የሚቀጥለው ስቴፕ ሪትን ኤግዛም ነው። ሪትን ኤግዛም ያው እንደ ቴክኒሻን ዲፓርትመንት በዚህ በፊት ያለፉ ልጆች እንዳጋሩኝ ከሆነ ኢንፎርሜሽኑን የሚያካትተው እንግሊሽ፣ ማትስ እና ሜካኒካል ሪዝኒንግ፣ ፊዚክስን ያካትታል። እነዚህን ነገሮች ደግሞ ያው የምታጠኗቸው አንዳንድ ማቴሪያሎች ለእናንተ ያግዛችኋል ብለው የጠቆሟችሁ ማቴሪያሎች ፓን አፕቲቲዩድ እና ኤክስትሪም ስኮላስቲክ አፕቲቲዩድ የሚባሉት መጽሐፎች ቼክ ብታደርጉ እነሱን ብታነቧቸው ይመረጣል። ሌላው በተረፈ ደግሞ ከዚህ ቪዲዮ መጨረሻ ላይ ጥያቄዎችን የት እንደምታገኙ ጠቁማችኋለሁ። ቪዲዮን እስከ መጨረሻው ተከታተሉ። ምክንያቱም ሪትን ኤግዛም ሰፋ ያለ ዝግጅት ስለሚፈልግ እናንተም መለማመድ ያለባችሁ አንዳንድ ማቴሪያሎች አሉ። እነሱን በተመለከተ ከቪዲዮ መጨረሻ የማጋራችሁ ኢንፎርሜሽን ይኖራል። ስለ ሪትን ኤግዛም ይሄንን ይመስላል። ወደ ኢንተርቪው እና ወደ ግሩፕ ዲስከሽን ስንመጣ ያው ኢንተርቪው እና ግሩፕ ዲስከሽን አንድ ቀን ነው የሚሆነው። ወደ ኢንተርቪው ስፔሲፊክ ስናደርገው ኢንተርቪው ሞር ፎከስ የሚያደርገው ከእናንተ ከምትመልሱ ጥያቄ ተነስተው ነው። ምክንያቱም በዚህ ሌቭል ቴክኒካል የሆኑ ጥያቄዎች ብዙ አትጠየቁም። በአብዛኛው የእናንተ ፐርሰናል ባክግራውንድ ነው። ቴላፍስ አባውት ዩር ሳልፍ ዋት ዱ ዩ ዱ ናው። ምክንያቱም አሁን ከእናንተ ኢንፎርሜሽን ቤዝድ ሆነው እዛው የሚፈጥሩ ጥያቄዎች አሉና ከእናንተ ባክግራውንድ፣ ትምህርት ቤት ያሳለፋችሁትን፣ ምን አይነት ትምህርት እንደተማራችሁ የመሳሰሉትን ጥያቄዎች ነው። ስለ ኢንተርቪውም ጥያቄ አስቀምጥላችኋለሁ በኋላ ላይ የት እንደምታገኙ በቪዲዮ መጨረሻ ላይ ጠቁማችኋለሁ። ምክንያቱም ቪዲዮ ማሳጠር ስላለብኝ ነው። በዚህ ደረጃ በኢንተርቪው ጊዜ ብዙ አትጨናነቁ። ምክንያቱም ብዙ ቴክኒካል ጥያቄዎች እንድትመልሱ በዚህ ደረጃ አይጠበቅም፣ በአሁኑ ባላችሁበት ስታተስ ማለት ነው። ምናልባት ጀነራል ነገሮችን ላይክ ዋትስ ኢንጂን፣ ዋትስ ኤርክራፍት የሚሉትን ማለት ጀነራል ነገር ብታውቁ ኖሌጅ ቢኖራችሁ ጥሩ ነው። ሌላው በተረፈ ስትሬንግዝ፣ ዊክነስ የመሳሰሉ ጥያቄዎች ያው ተማሪዎች የላኩልኝ ጥያቄዎች አሉ አሁን ከእናንተ ፊት የገቡ ማለት ነው። እነሱን ጥያቄዎች እንዳልኳችሁ መጨረሻ ላይ የምታገኙትን ቦታ ጠቅሟችኋለሁ። ሌላው ደግሞ ያው ግሩፕ ዲስከሽን ምንድን ነው? ዋናው የግሩፕ ዲስከሽን አላማው ምንድን ነው? ስራው በግሩፕ ነው የሚሰራው። እናንተ ግሩፕ ዲስከሽን ላይ የሆነ አይዲያ ይሰጣችኋል። ተቃራኒ ሳይድ አንዱ ፖዘቲቭ አንዱ ኔጌቲቭ ፓርቱን ይወስዳል እና ለምሳሌ ሶሻል ሚዲያ ይጠቅማል ወይ አይጠቅምም፣ ኤአይ እያለ በቃ ይሄ የእናንተን ሀው ቱ ኤክስፕሌን የራሳችሁን አይዲያ እንዴት መግለጽ እንደምትችሉ
ተቃራኒ ግሩፓችሁን ደግሞ እንዴት እንደምታከብሩ። ምክንያቱም የኔ አይዲያ ብቻ ይሰማ የኛ ብቻ ነው ትክክል፣ በግሩፕ ስራ ላይ እንደዚህ አይነት ነገር የለም እና ከአለባበስ ጀምሮ ከአቀማመጥ ጀምሮ እና ቦዲ ላንጉጅ ራሱ በጣም ቫልዩ ያለው እና የግሩፕ ዲስከሽን ላይ በደንብ ተታዩበት ቦታ ስለሆነ እዛ ቦታ ኮንሽስ የሆናችሁ ኢቭን ግራ ጣምሮ መቀመጥ ይሆናል በግሩሚንግ አለመጠበቅ። በዚህ አጋጣሚ ኢትዮጵያን ኤርላይንስ ስትሄዱ ሁሌም ቢሆን ወንዶች እኔ የምላችሁ የጨርቅ ሱሪና ቆዳ ጫማ ሸሚዝ ብታረጉ ይመረጣል። ሴቶች ደግሞ ፕሮፌሽናል የጨርቅ ሱሪም ሊሆን ይችላል፣ የጨርቅ ቀሚስ፣ እንደዚህ ሌላ ቦታ ከተማ የምንለብሳቸው ልብሶች ባትለብሱ፣ ጸጉራችሁ ባይንጨባረር፣ ሴቶችን ብትሆኑ ተሰርታችሁ በደንብ ወደኋላ ማስያዝ ካለባችሁ ማስያዝ እና እነዚህ ያልተጻፉ ህጎች ናቸውና አንድ ግቢ እንደውም የሰማሁት ለምዝገባ የመጡ ልጆች በአጠቃላይ ላይ ሊያደርግ የሚመጣው ከእናንተ የምትችሉትን ነገር ሁሉ ማድረግ ነው ያለባችሁ። ኬርለስ መሆን የለባችሁም። ስለ አለባበስ በሁሉም ቪዲዮዎች ላይ እናገራለሁኝ። እዛ ቦታ ላይ በጣም አተኩራችሁ መሄድ አለባችሁ። ስለ ግሩፕ ዲስከሽን፣ ኢንተርቪው፣ ስለ ሪተን ኤግዛም መጨረሻ ላይ እንዳልኳችሁ ቪዲዮን ተከታተሉ። የት እንደምታገኙ ጥያቄ ያስቀምጥላችኋለሁ። ምክንያቱም እያንዳንዱን ነገር እዚህ ከዘረዘርኩኝ ቪዲዮ በጣም ነው የሚረዝመውና ለዛ እስከ መጨረሻው ተከታተሉ፣ ጥያቄዎቹን ታገኛላችሁ ማለት ነው። ሜዲካል ላይ ስንመጣ ሜዲካል አይን ነው ብዙ ጊዜ ችግር የሚሆነው፣ ግን ዲስ ዴይስ አይ ቲንክ በፊት አያሳልፉም ነበረ። አሁን በመነጽር ማሳለፍ ችለዋል ማለት ነው። በጣም ምንድን ነው የተጋነነ የጤና ችግር ከሌለባችሁ በስተቀር ሜዲካል ላይ ብዙም አሳሳቢ አይደለም። እነዚህን ስቴፖች ሪተን ኤግዛም፣ ግሩፕ ዲስካሽን እና ላይክ ኢንተርቪዎቹን በደንብ መወጣት ነው ያለባችሁ። ከዛ በተረፈ ወደ ትሬኒንግ ስኩል ነው የምትገቡት። ያው ትሬኒንግ ስኩል ከመግባታችሁ በፊት ምንድን ነው ዋስ አለ። ዋስ የእናንተ ስትቀጠሩ ያው ዋስትና ያስፈልጋል፣ የትኛው መስሪያ ቤት እንደሚደረገው ማለት ነው። ዋስ ማዘጋጀት ያለበት ነገር ለእናንተ ዋስ የሚሆነው ሰው የ10,000 ደሞዝተኛ መሆን አለበት። ያገባ ከሆነ ያገባ ሰርተፊኬት ከሚስቱ ጋር ወይንም ሚስቱ መምጣት ካልቻለች፣ ኤግዛምፕል ነው የምነግራችሁ፣ ሚስቱ መምጣት ካልቻለች እሷ ውክልና ያስፈልጋል። እንደዚሁ ሴት ከሆነች ባሏ መምጣት ካልቻለ ውክልና ከባሏ ማግኘት አለባት። ሲንግል ከሆነ ደግሞ ያላገባ ሰርቲፊኬት ያስፈልጋል። ይሄ ከከተማ አስተዳደር ነው የሚሆነው። የሃይማኖት ተቋማት የጋብቻ ሰርቲፊኬት ተቀባይነት የለውም። በዋስ አንድ ትንሽ አከራካሪ ነገር ገጥሞኛል። ከኤችአር ያገኘሁት መረጃ ምንድን ነው የሚለው የ10,000 ደሞዝተኛ የመንግስት ሰራተኛ ወይንም ፋይናንሻል ተቋም ባንክ ውስጥ የሚሰራ ሰው ብቻ ነው የምንቀበለው ብለው ኤችአር ዲፓርትመንት የሚሰራ ሰው ኢንፎርሜሽን አጋርቶኛል። ሌላ ደግሞ ትሬኒንግ ስኩል ያሉ ልጆች ደግሞ የ10,000 ደሞዝተኛ ብቻ ነው፣ ሌላ የመንግስት ሰራተኛ የግል ሰራተኛ ችግር የለውም ብለውኛል። ግን ሞር ትክክለኛ መሆን የሚችለው የኤችአር ያጋሩኝ መረጃ ነው የሚሆነውና ለዋስን በተመለከተ 10,000 ደሞዝተኛና የመንግስት ሰራተኛ ወይንም ከባንክ ተቋም ከኢንሹራንስ የሚሰራ ሰው ቢሆን ተቀባይነት አለው። ስለ ዋስ ያለው ኢንፎርሜሽን ይሄን ይመስላል። ከዋስ ከጨረሳችሁ በኋላ ያው ወደ አቪዬሽን ዩኒቨርሲቲ ነው የምትገቡት። አቪዬሽን ዩኒቨርሲቲ ከመግባታችሁ በፊት ያው ዩኒፎርም ይሰጣችኋል እና በፊት የትራንስፖርት አገልግሎት ነበረ፣ አሁን ያለ አይመስለኝም። በራሳችሁ ነው ትራንስፖርት የምትጠቀሙት። ዩኒፎርም አለ፣ መጽሐፎች፣ የትምህርት ማቴሪያሎች ይሰጣችኋል። እንደ የዲፓርትመንታችሁ የጊዜው ቆይታ ይለያያል። ለምሳሌ ኤርክራፍት ሜካኒክስ ያው 6 ወር ነው የትምህርት ቆይታው ጊዜ። ኤርክራፍት ሜካኒክስ ትንሽ ከኤምቲ ጋር ይመሳሰላል በትንሹ ማለት ነው። 6 ወር ትቆያላችሁ። ኤርክራፍት አቪዮኒክስ ደግሞ 13 ማለት 1 ዓመት ከ1 ወር እንደዛ ሊወስድ ይችላል። ፕላስ ኦር ማይነስ ብላችሁ ሰዱ። የአቪዮኒክስ የምትማሩ ልጆች ያው ኤሌክትሪካል ፓርት ኦፍ ኤርክራፍቱን ነው ብዙ ፎከስ አድርጋችሁ የምትማሩት። ፓወር ፕላንት ደግሞ ያው 7 ወር ነው። ብዙ ጊዜ ያው ፓወር ፕላንት የኤርክራፍት ኢንጂን ፓርት ነው ብዙ ስፔሻላይዝድ አድርጋችሁ ብትማሩት። ኤርፍሬም ደግሞ 8 ወር ይፈጃል። ኤርክራፍት ስትራክቸር ነው ያው እሱን የምትማሩት። በዲቴይል ስትገቡ ወይንም
ማወቅ ከፈለጋችሁ ያው ሰርች አድርጋችሁ ስለምን እንደሆነ ያው ስማቸው ራሱ ይናገራል። ኤርክራፍት ስትራክቸር ደግሞ 1 አመት ነው የሚወስደው። ኤርክራፍት ስትራክቸር ያው የአውሮፕላኑ ሆል ቦዲ ማለት ነው። ስለሱ ነው የምትማሩት። ከማውዝ ጀምሮ እስከ ቴል ድረስ ያለው ፓርት ነው የምትማሩት ማለት ነው። ሌላኛው ደግሞ ኤርክራፍት ካቢን ሜንቴናንስ 6 ወር ነው የትምህርቱ ቆይታ። ያው በኢንቴሪየር ፓርቱ ነው የኤርክራፍት መንገደኛ የሚቀመጠው ፓርት፣ ካቢን ክሮች የሚቀመጡበትን ፓርት፣ ጋሊ የምንለው ያው የአውሮፕላን ምንድነው ይሄ ምግብ ምናምን የሚሰራበት ኦቨኖቹ ያሉበት ቦታ ማለት ነው። እነሱ ሜንቴን ማድረግ ነው። ሌላው ደግሞ ያው ኤኤምቲ ረዘም ያለ ጊዜ የሚወስደው 1 አመት ከ6 ወር ረዘም ያለ ጊዜ ይሄ የኤርፍሬምን ትማራላችሁ። አቪዮኒክስ፣ ፓወር ፕላንት እና ኤሚቲው ነው ረጅም ጊዜ የሚወስደው እና ይሄን ይመስላል ያጠቃላይ ያለው መረጃ። ሌሎቻችሁ አንዳንድ ጥያቄ የሰማሁት ፓስፖርት ያስፈልጋል ወይ ምንድነው? ዋና ፓስፖርት ሊያስፈልግ ይችላል። በዚህ ደረጃ ያው ስትገቡት እና ያው ትምህርት ስትጨርሱ የምታገኟቸው ኢንፎርሜሽኖች አሉ። ዲቴል እናንተም በጊዜው የምታውቁት ነው። ፓስፖርት በዚህ ደረጃ ያስፈልግ አይመስለኝም። ምንድነው ውጭ ሀገር ሄዶ የመስራት እድል ያላቸው ብዙ ጊዜ ኤምቲ ኤርክራፍት ሜንቴናንስ ቴክኒሻኖች እነሱ ውጭ ሀገር ሄደው ይሰራሉ። ግን እንደ አስፈላጊነቱ ለምሳሌ አንድ አውሮፕላን ቢበላሽ አውት ስቴሽን የሆነ ሀገር ሄዶ ለንደን ይሆናል ኦር ሳውዝ አፍሪካ ኦር ናይጄሪያ ሄዶ አውሮፕላን ቢበላሽ እንደ አውሮፕላኑ ብልሽት አይነት አቪዮኒክስ ፓርት ከሆነ ፓወር ፕላንት ከሆነ እንደዛ ተመርጣችሁ የምትሄዱበት አጋጣሚ አለ። ግን ብዙ ጊዜ አዲስ አበባ ነው ሃንጋር ውስጥ የምትሰሩት ማለት ነው። ይሄንን ይመስላል። ዋና ደግሞ የጠየቃችሁ ነበራችሁ። ዋና አስፈላጊ አይመስለኝም። አይ ዶንት ቲንክ ግን ያው ለራሳችሁ ለጤና ብትሰለጥኑ ጥሩ ነው። ያው ውስጥ ገብታችሁ እሱን በደንብ ዲቴል ኢንፎርሜሽን ታገኛላችሁ ማለት ነው። ያው ስለ ደሞዝ ስንመጣ ወደ መጨረሻው አካባቢ ደሞዝ ያው ከረንትሊ የነገሩኝ አቪዬሽን ዩኒቨርሲቲ ያሉሽ ነገሩኝ። ኤኤምቲ በአጋጣሚ እኔ ኢንፎርሜሽን የሰጠኝ ልጅ ኤኤምቲ ተማሪ ነውና ከ25,000 30,000 ይሆናል አለኝ። ያው ግሮስ ነው እሱ፣ ግን እንደ የዲፓርትመንታችሁ ይለያያል። በአጠቃላይ እንደ አቨሬጅ የወሰደው ከ22,000 ይጀምራል ያለው ግሮስ። የሁሉም ዲፓርትመንት እንደ አዲስ እንደ ጁኒየር ኤርክራፍት ቴክኒሻንነት ማለት ነው። ይሄ ያው ሌላ ቦታ ስራ ጥላችሁ የምትመጡ ካላችሁ ኮምፔር ለማድረግ ይጠቅማችኋል። ግን ከትምህርት ቤት ከግቢ ከ12ኛ ክፍል ቀጥታ የምትገቡ ካላችሁ በጣም ጥሩ ነው ለእናንተ። ምክንያቱም የደሞዝ እድገት በየአመቱ አለ። ከዛ በተረፈ ደግሞ ኤክስፒሪየንስ ካገኛችሁ ኋላ ለወደፊት ምናልባት ኢትዮጵያ አየር መንገድ መስራትም ካልፈለጋችሁ ወደ ሌላ ሀገር ለምሳሌ ሚድል ኢስት አየር መንገዶች በጣም ነው የኢትዮጵያን ቴክኒሻኖች የሚፈልጉት። ወደዛም እድሉን ታገኛላችሁ። ያው ከኢትዮጵያ አየር መንገድ ውጡ እያልኩ እያበረታታሁ አይደለም፣ ግን ያለውን ነገር ነው እየነገርኳችሁ ያለሁት። ጥያቄዎቹን እና አዳዲስ ኢንፎርሜሽን አፕዴት ላረጋችኋለሁ። ቴሌግራም ግሩፕ አለ። የቴሌግራሙን ግሩፕ እዚህ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። አዳዲስ ኢንፎርሜሽኖችን ሳገኝ እዛ ላይ ጥያቄዎቹን፣ ኢንተርቪውን እና ግሩፕ ዲስከሽኑን ሼር ያደረጉኝ ልጆች አሉ። ከነሱ ያገኘሁት ኢንፎርሜሽን ስላለ እዛ ላይ ሼር አደርጋችኋለሁ። በተረፈው ይሄንን ይመስላል። እዚህ ያልጠቀስኩት ጥያቄ ካለ ኮሜንት ላይ አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ለሁላችሁም መልካም ጊዜ። አመሰግናለሁ።